እንኳን ደህና መጣችሁ። እንደምን አደራችሁ። ዛሬ እዚህ የተገናኘነው ግርማዊ ቀዳማዊ አፄ ኃይለ ሥላሴ መታሰቢያ ፋውንዴሽን ጽሕፈት ቤት ውስጥ ነው። እንድትመጡም የጋበዝናችሁ የፊታችን ማክሰኞ 85ኛው የድል በዓል ስለሚከበር እስካሁን ድረስ እንግዲህ የድል በዓል ሲከበር የነበረው ከመድረክ ውጭ አበባ ማስቀመጥና አንዳንድ እንግዶችን በመጋበዝ የኢትዮጵያ ጥንታዊት አርበኞች ጀግኖች ማህበር ነበር የሚያከብረው። እኛ እንግዲህ ምን እናድርግ? ይሄ በታሪክ የተሰነደ ነገር ስለሆነ የታሪክ በአዋቂዎች ተገምግሞ ወይም ተነግሮ ምን እዛ ድል ያደረሰን ጉዳይ ምንድን ነው? ድል በምንደርስበት ጊዜ አጋሮቻችን እነማን ነበሩ? በማለት አንዳንድ ውይይትን ከፍተን ይህንንም ውይይት ወይም ፓነል ዲስከሽን በሙዚቃና በኤግዚቢሽን አዋስተን ለመጀመሪያ ጊዜ እንግዲህ በአዳራሽ ውስጥ ልናከብር ነው። ይህን በምናከብርበት ጊዜ እንግዲህ አሁን እዚህ ይህ ፋውንዴሽን መጀመሪያ የተቋቋመው በ24 የቀድሞ መንግስት ባለስልጣናትና የግርማዊ ቀዳማዊ ሥላሴ ወዳጆች የተቋቋመ ድርጅት ነው። መጀመሪያ የተቋቋመው በአታ አጽማቸው ተቀምጦ ነበረ። ስለዚህ እሱን በክብር ቅድስት ሥላሴ ካቴድራል ለማስገባት የተቋቋመ ነበረ። በኋላ ቀብሩ ከተፈጸሙ በኋላ ምን እናድርግ ተብሎ ግርማዊ ቀዳማዊ ሥላሴ ለኢትዮጵያ እድገትና እርምጃ የሰሩት ብዙ ነገሮች አሉ። ግን ከእነሱ መካከል እንግዲህ ትልቁና አንዱ በትምህርት ላይ ያደረጉት ትልቅ አስተዋጽኦ፣ እንደዚሁም ደግሞ በጎ አድራጎትን በመስራት ይህንን ወስደው በ1995 ዓመተ ምህረት ይሄ ድርጅት ተቋቁሞ መጀመሪያ ሲቋቋም ፋውንዴሽን ተብሎ ነበር። በመካከሉ ደግሞ ማህበር ተባለ። አሁን ደግሞ ከ2013 ዓመተ ምህረት ጀምሮ እንደ ኢትዮጵያ አቆጣጠር ከ2013 ጀምሮ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ፋውንዴሽን ነው እና ከዋና ዋናዎቹ ዓላማዎቹ መካከል እንግዲህ አንዱ ቢቻል ስቴት ኦፍ ዘ አርት የሆነ ቤተ መጻሕፍትና ቤተ መዛግብት በሁሉም በኢትዮጵያ ክልሎች ገንብቶ ሕዝብ እንዲያነብ እንዲያውቅ ለማስቻል ነው። ሁለተኛው በኢትዮጵያ ላይ ጥናት በሚያደርጉ ሰዎች እና ምርምር በሚያደርጉ እነሱንም ደግፎ የኢትዮጵያ ታሪክና አንዳንድ ጽሑፎች ጎልተው እንዲወጡ ለማድረግ ነው። በማህበራዊ ኑሮ ላይ መሳተፍ ነው እና ትምህርት ላይ ደግሞ ተማሪዎችን ደግፎ ማስተማር ነው። ለጊዜው እንግዲህ አቅማችን በሚፈቅደውና በሚችለው መንገድ እስካሁን ተማሪዎችን እያስተማርን ያለ ነው። በአሁኑ ጊዜ 200 ተማሪዎችን በ17 ዩኒቨርሲቲዎች ፓብሊክ ዩኒቨርሲቲስ በህዝብ የመንግስት ዩኒቨርሲቲዎች እያስተማርን ያለ ነው። የድጋፍ እያደረግን ያለ ነው። የምንደግፋቸው ተማሪዎች ደግሞ በጣም ብሩህ አእምሮ ያላቸው ነገር ግን በኢኮኖሚ ችግር ምክንያት ትምህርታቸውን የሚደግፋቸው ማጣት ሊያቋርጡ የሚያደርሱ ወይም ደግሞ ያላቸውን ትጋት ባለበት ከመቀጠል ፋንታ የኢኮኖሚ ችግራቸው ምክንያት በደንብ ሳይሰሩ ይቀሩና ውጤታቸውም አነስተኛ ይሆናል። ስለዚህ ይሄ የሚባክን እውቀት በደንብ ዳብሮ ለሀገራችን ሆነ ለዓለም የሚያገለግሉ የሚሰሩ ተማሪዎችን፣ ሳይንቲስቶችን፣ አዋቂዎችን ነው። እስካሁን ድረስ እንግዲህ በሰራናቸው ከ600 የማያንሱ ተማሪዎች
ጨርሰው ትምህርታቸውን ራሳቸውንና ሀገራቸውን ቤተሰቦቻቸውን እያገለገሉ ነው ያሉት። አብዛኛዎቹ እንግዲህ የሜዲካል አካባቢ ሕክምና አካባቢ ያሉ ዶክተሮች፣ መሐንዲሶች እና ሕግ አዋቂዎች ሌሎችም ናቸው። እነኚህ አንዳንዶቹ በዛው በሆስፒታል ውስጥ መምህራን ሆነው የቀሩ አሉ። በዩኒቨርሲቲ ውስጥም ሆነው ሌክቸረር የሆኑ አሉ እና በሰሜኑ ሀገራችን ክፍል ጦርነት በነበረበት ጊዜ ባለፉት ከ3 ዓመት ጀምሮ እነኛ ከተጎዱ ከተባሉት ዩኒቨርሲቲዎች አካባቢ ከትምህርት ሚኒስቴር ጋር ተነጋግረን ከዛ አካባቢ ትኩረታችንን ስበን ከዛ ከጎንደር፣ ወሎ፣ ደምቢዶሎ፣ ጋምቤላ፣ አሶሳ እነኚህ ላይ አትኩረን ሰርተን እነሱ ላይ ወስደን እያስተማርን ነው። አንዳንዶቹ ትምህርታቸውን ጨርሰዋል። እንግዲህ ድጋፍ ካደረግንላቸው መካከል አንዳንዶቹም ዘንድሮ ይጨርሳሉ እና በተረፈ ግን በተለይ እውቀታቸው ወይም የሚያስፈልገውን የመግቢያ መስፈርት አሟልተው ሴቶችና የአካል ጉዳተኞች ለሆኑ ቅድሚያ እንሰጣለን። ምክንያቱም ብዙ ችግር ያለው አሁን በዚህ በንጽህና መጠበቂያ ምክንያት በአንዳንድ የሚያስፈልጉ ጉዳዮች ሴቶች በጣም የተጎዱ ልጆች ናቸው። እድገታቸውን እነሱን ለመደገፍ በቃ በርትተን እንሰራለን። በአሁኑ ጊዜ እኛ ብቻ ሳንሆን እንግዲህ እኛን የሚደግፉ ደግሞ በአሜሪካን ሀገር የተቋቋሙ የኢትዮጵያ ቀዳማዊ አፄ ኃይለ ሥላሴ ፋውንዴሽን ወዳጆች ማህበር የሚባል አለ። እሱ አሁን በጣም እየረዳን ነው ያለው። እንደውም የልጆቹን በሀገር ውስጥ ያለውን የኢኮኖሚ ውድነት ከግብአት ውስጥ በማስገባት የሚያገኙትን የምንደግፋቸውን ገንዘብ ከእጥፍ በላይ አድርገን እየደገፍናቸው ነው ያለው እና በአሁኑ ጊዜ ይሄ ነው ያለን። እንግዲህ ይሄ ዝግጅት አንዱ ከማሳወቅ አልፎ አንዳንድ በዚህ የሚገቡ ሰዎች የእርዳታ የምታህል ነገር አብረን ጨምረንበት የሚደረገው ሁሉ በእነኝህን ተማሪዎች ለመደገፍ ነው እና እኛ ከእነሱን ከመደገፍ ባሻገር አሁን ያለንበት ቢሮአችንን ሁሉ ተከራይተን ነው የምናስቀምጠው እና በተለይ የቤቱ ኪራይ አሁን በአንድ ወር የምንከፍለው የቤት ኪራይ የአንድ ወር የምንከፍለው 3 ልጆች 1 ዓመት ያስተምርልናል። የአንድ እና 12ቱ 36 ልጆች ማስተማር የሚችል ነው ለዚህ ኪራይ እና ይሄ ነው አንዱ ተግዳሮቶቻችን። ሌላው እንግዲህ በኢትዮጵያ ውስጥ ይሄ የማህበራዊ ኃላፊነት ድርጅቶች ልገሳ ለማድረግ በኩል ባህልም ሆኖ አልተወሰደም። ደግሞ ተኩሮበት የምናየው መዝናኛዎች ላይ ነው እና ይሄ ትውልድ መቅረጽ ነውና ሁሉም ተረባርቦ እያንዳንዱ በድርጅቱ ስም በራሱ ስም ልጆቹን ቢያስተምር እኛ የእነሱንም ውለታ ለልጆቹ እነግራለን፣ ለሕዝብም እነግራለን። ከታሪካችንም ጋር አብረው ይኖራሉ እና ይህን ተረድተው እንዲደግፉን እንረዳለን፣ ጥሪ እናቀርባለን። እንግዲህ ዛሬ ይህን ዝግጅት ለማዘጋጀት የቻልነው በእኛ ጥረት ሳይሆን እነኚህ አጋሮቻችን በዚህ ያሉት በራስ ተነሳሽነት ተነሳስተው ደግፈውን ስለሆነ እኛ ከዚህ ዝግጅቱን መደገፍ እንጂ እነሱ ናቸው መሪ ተዋናያኖች ለዚህ ለድግሱና ለዝግጅቱ። ስለዚህ እሱ ላይ ማብራሪያ ካስፈለገ እነሱ ማብራሪያ ይሰጣሉ። እኔ ለሚነሱ ጥያቄዎች መልስ ለመስጠት ዝግጁ ነኝ። አመሰግናለሁ። እሺ፣ አመሰግናለሁ። ሳሙኤል ሀብተ ገብርኤል እባላለሁ። እንኳን ደህና መጣችሁ ሁላችሁም። እንኳን አደረሰን ለ85ኛው የድል በዓል የአርበኞች ቀን። አቶ ንጉሴ እንዳብራሩት
ለኔ መልካም እድል ነው እዚህ መገኘቴ። እሳቸው ያሉትን ዓላማ ለመደገፍ ይቅርታ እዚህ ጋር ተባባሪ ሆነን በመገኘታችን በጣም ለኔ እድል ነው። ትምህርትን መደገፍ ሀገርን መደገፍ ነው ብዬ አምናለሁኝ። ይህንንም እንትን ከቀዳማዊ ኃይለ ሥላሴ ያገኘነው ሌጋሲ ነው። በሚያዝያ 27ን ይሄኛው አመት ሁለተኛ አመታችን ነው ስናዘጋጀው ጥሩ ደረጃ ላይ ነው ያለው። ሚያዝያ 27ን ወደ መድረክ ልናመጣው የፈለግንበት ምክንያት በጣም ትልቅ ታሪክ ነው። የዓለም ሕዝብ ሊረዳው ልንሰባሰብበት ማህበራዊ አገልግሎት ልንሰጥበት የምንችለው ሀብ አድርገን ስለምናስበው በዚህ ዙሪያ ለመስራት በመታደላችን እናመሰግናለን። ቀዳማዊ ኃይለ ሥላሴ መታሰቢያ ድርጅትም ይሄንን እድል ስለሰጠን ሁለተኛ ጊዜ ሲሰጡን ነው። ከትክክለኛ ተቋም ጋር በመቆማችንም ደስተኛ ነኝ እኔ። ሌሎችም ወንድም ወዳጆች ያሉን ከውጭም ከተለያየ ቦታ እያገዙን ያሉ ይህንን እልም እውን እንዲሆን የሚፈልጉ እነሱንም እናመሰግናለን። ይህ ድል ትልቅ ነው። እኛ ትንሽ አስተዋጽኦ ነው እያደረግን ያለ ነው፣ ግን ወደ ትልቅ ደረጃ እናደርሰዋለን ብለን እናምናለን። ምክንያቱም አቅሙን ስለምናየው ማለት ነው። እና ይሄ ሁለተኛውን የድል ቀን የአርበኞች ቀን ለመዘከር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ትልቅ እድል ሰጥተውናል። ቦታውንም የመረጥንበት ምክንያት በጣም ታሪካዊ ነው። ብላቴን ጌታ ሩይ ይሄ ነጻነት ወደ ህዝብ እንዲመለስ ወደ ሀገር እንዲመለስ ትልቅ አስተዋጽኦ ሲያደርጉ የነበሩ ናቸው። በእሳቸው አዳራሽና በወመዘክር ውስጥ ይህንን ዝግጅት ለማዘጋጀት እድል አግኝተናል። ከዚህ በላይ በሚቀጥሉት አመታቶች የበለጠ በጣም ጠቃሚ እንደዚህ አይነት ማህበራዊ አገልግሎትን የሚደግፍ ትምህርትን በተለይ የሚደግፍ አድርገን ወደፊት በደንብ እናዘጋጀዋለን ብለን እናስባለን። በተለይ ግን የግርማዊ ቀዳማዊ አፄ ኃይለ ሥላሴን መታሰቢያ ድርጅት በጣም ማመስገን እፈልጋለሁ። እነሱ የኛን ህልም ተረድተው ጥሩ ግብዓት ነው ብለው ስለተቀበሉንና ይህንን እድል ስለሰጡን በጣም እናመሰግናለን። እንደዚሁም ሌሎች ስፖንሰሮች ወዳጅ አጋሮች አሉን እንደ ፌርፊልድ ሃውስ ከኢንግላንድ ባዝ፣ ማያ ሴኩሪቲ፣ ራስተፈሪ ባህላዊ ግቢ የሚባል አለ ስፔን ውስጥ እነሱ፣ ማቶት ኮፊ፣ አዲስ ኢምፕሬሽን ፕሪንቲንግ ፕሮሞሽን፣ ስታርፔ፣ ጉዛራ ክሎዚንግ፣ ማያ ሴኩሪቲ ደገምኩት፣ ኤችአይኤም ዳፕ የሚባሉ አሉ። ኢንተርናሽናል ህልማችንን ለመደገፍ ከአንዳንድ ተቋሞች ጋር ከኤምኦዩ ከቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት ጋር የተፈራረመው ፌርፊልድ ሃውስ አለ። በሚቀጥሉት አመታቶች ግን እነዚህ ተቋማቶች አሁን የምናደርገውን እንትን አይተው የበለጠ ትምህርት ላይ ህልም ያላቸው ትምህርት ላይ ፍላጎት ያላቸው ስለሆኑ ተጨማሪ ድጋፍ እናገኛለን ብለን እናስባለን። አሁን ያለንበት ስቴፕ በጣም ጥሩ ነው። እናንተም እዚህ ተገኝታችሁ እና በሚቀጥለው ኢቨንቱ በሚኖር ጊዜ ማክሰኞ የድል ቀንን አብረን በደንብ እንዘክራለን ብለን እናስባለን። ግን ህልማችን ትልቅ ነው። ህልማችን አሁን እያደረግን ያለነው እያንዳንዷን ደረጃ በጥሩ ደረጃ እየሄድን ነው። ከቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት ያገኘነው እድል ለኔ በጣም ብዙ ነው እና እናመሰግናለን። እሺ ሰላም አደርክ ተነስተልኝ ጃማይ ኪበል ቮለንቲር ነኝ ከፌርፊልድ ሃውስ House of His Majesty, which is in Bath, UK, in English Hagar, in England. So yeah, it's an honor to be celebrating the Ethiopian Patriots Day and the Victory Day on May 5, together with the Emperor Haile Selassie Memorial Foundation. So we did have an event last year. It was our first event working together. It was on a very small scale, but it was a great success, I can say. So this year we're trying to do things on a bigger scale. So yeah, just to say, for myself, coming from the UK, I was never interested in history.
until I learned about Ethiopian history. And then I learned that, this victory of Ethiopia was really the first major victory of the Second World War. And this started, the defeat of fascism all over the world. So this victory is important for all of the world to learn about. In school, they tell us only about Europe. But if we do our research, we find out World War II started in Ethiopia. So it's a very monumental victory. And of course, we're also celebrating the partnership with Fairfield House. They've signed the MOU. So also part of the celebration is to recognize the Allied forces of the time. So obviously, I would say there's still a misconception maybe today in the young generation that His Majesty ran away to England during the war. We know that that's not true. If we do our research, we find out His Majesty was offered many bribes, but he kept pushing, he kept fighting to return to Ethiopia. So eventually, for political reasons, we can say, Britain, they offered His Majesty the support of the Gideon Force. So that would be Colonel Sanford, Wingate, George Steer, and other friends of Ethiopia who eventually were sent to help. So even for me to learn about those figures in history is very crucial and important, because when I first came to Ethiopia, I never really knew too much about the British involvement or the involvement of all of the other countries. So it's an honor to celebrate. Also, we have to make mention of the great Sylvia Pankhurst, who is also one of the great friends of Ethiopia, the first honorary citizen of Ethiopia, made by His Majesty for her support of Ethiopia's cause at that time. And it's also her birthday on May 5, so we will be making mention of her. We're going to be joined by her grandson, Dr. Lula Pankhurst, for the panel discussion. And I just want to highlight that although the British government did not support His Majesty at the time, the British people were always, in great support of His Majesty. So we want to also highlight that on this Victory Day. So I think just to finish, I think Rassam mentioned the venue, the National Archive and Library. So we chose the venue for a number of reasons. As you mentioned, they have the Blattengete Heroi Hul. So Blattengete Heroi, he actually lived at Fairfield House with His Majesty. He moved there and he passed away in England. So he was buried in Bath, but I think 2 or 3 years ago, he was actually reburied here in Holy Trinity Cathedral. So thanks to our colleagues there at Fairfield House, they actually located his burial place and they were able to bring him home. So I would say to choose that location is in direct connection with the May 5 victory. And it also has this huge mural which we're going to be viewing at the event. So there's an artist called Beatrice Plain. She was in Ethiopia in the 1940s. She's a British artist. She was here through the British Council, and she painted this huge painting kind of depicting World War II, different interpretation. So it's a very significant painting and significant venue to be holding this event in direct relation with the May 5 victory. So we hope to see you all there. It's going to be a fundraising event for the foundation. And of course, we're also going to be having music performances. There's going to be arts, music. Obviously, His Majesty always stood for that, like the arts and musical side of things. We just were at Tafari Makonnen School last week for the 101-year celebration. So there's going to be music from Ras Quintesseb and the Aitio Africa Reggae Orchestra, the Reggaestra. So Ras Quintesseb, he's been in Ethiopia. Salasa Ahmed, we can say, he's a patriot for Ethiopia in his own right. He's always, many people will know him. He's been Badogir, trotting barefoot in Ethiopia for the last 30 years because of his respect and love for the land. And he's performed all over Ethiopia. So he performed with us last year, and they're going to be performing this year with the full band. They're going to be performing some special tracks in honor of the May 5 victory. So it's going to be a very specially selected and put together show. There's also going to be Gash Abramola with some of the traditional Ethiopian music. So hopefully some fusion, cultural fusion will be there as well. And the arts. And we want to invite students also to come and
learn and share in the history, because it's all about the next generation learning this history. Yeah. So I'm አመሰግናለሁ በጣም see you on May 5 ሚያዝ አመሰግናለሁ ድጋሚ ያው ማይክ ገልጾታል እኔ ትንሽ አልገለጽኩትም ነበረ ዝግጅታችን የሙዚቃ የስዕል ኤግዚቢሽን የመጽሐፍ የዶክመንት ኤግዚቢሽን አለን በዛው በብላቴን ጌታ ሩይ እና ፓናል ዲስከሽን ከዶክተር አሉላ ፓንክረስት ጋር በጣም ታሪካዊ ነው ከሱ ጋር ያለን እንትን ባለፈው አመት ነበረ በፓናል ዲስከሽኑ ላይ አቶ ጥላውን ታሰውና ሌሎችም አሉ የስዕል አውደ ርዕይ በአይሉ ክፍሌ በጣም ትልቅ አርቲስት ነው የሚያድግ ስነ ጥበብ የያዘ ሰው ነው ራስ ኩንተሰብ መድረክ ላይ የመድረክ ዝግጅት አለን ከራስ ኩንተሰብ ጋር ራስ ኩንተሰብ ለ30 አመታት ያህል ኢትዮጵያ ውስጥ የኖረ ራሱ ማርበኛ ነው ራስ ኩንተሰብ በባዶ እግር በመባል ይታወቃል ጋሻ ብራ ሞላ ታሪካዊ ነው የሱም እንትን ከቀኑ 8 ሰዓት ተኩል ጀምሮ እስከ 1 ሰዓት ድረስ ዝግጅት አለን እነዚህን ያካትታሉ እንትናችን